ይህን አስበሽው ታውቂያለሽ እህቴ? ሰዎች ዛሬ ሊወዱሽ ይችላሉ፣ ነገ ደግሞ ሊረሱሽ። ነገር ግን የአላህን ፍቅር ካገኘሽ ሕይወትሽ በሙሉ ይቀየራል። አላህ ከወደደሽ ልብሽ ያርፋል፣ ዱዓሽ ይሰማል፣ ኃጢአትሽ ይማራል፣ መንገድሽም ይቀላል። በዱንያም በአኼራም ትከብሪያለሽ። አላህ ከወደደሽ ምን እንደሚፈጠር አይተናል። አሁን ደግሞ አላህ እንዲወድሽ የሚያደርጉ 7 ነገራቶችን ነግርሻለሁ። ወደ ሌሎች ሰዎች እንዲደርስ በትምህርቱም ተጠቃሚ እንዲሆኑ ላይክ አድርጉ። እናንተም እስከ መጨረሻው በመከታተል የትምህርቱ ተጠቃሚ ይሁኑ። አንደኛና ዋነኛው ተውበት ማድረግ ነው። አላህ ተውበት የሚያደርጉትን ይወዳል። ስህተት የማይሰራ ሰው የለም። ነገር ግን አላህ ወደ እርሱ የሚመለሱትን ይወዳል። ምንም ስህተት ብትሰሪ እህቴ፣ አላህ እንዲህ ይልሻል፣ ወደ እኔ ተመለሽ፣ እኔ እወድሻለሁ። ሁለተኛ፣ ንጽህና መጠበቅ። ንጽህና የኢማን ግማሽ ነው። ውዱ መጠበቅ፣ ልብስን ንጹህ ማድረግ፣ ቤትን ንጹህ ማድረግ፣ ልብን ከቅናትና ከጥላቻ ንጹህ ማድረግ። ንጹህ ልብ ከሁሉም የበለጠ ውበት አለው። አላህ ደግሞ ወደ መልኮቻችን አይመለከትም፣ ይልቁንም ወደ ልቦቻችን ይመለከታል። ሶስተኛና አላህ ዘንድ በጣም ተወዳጁ ደግሞ በአላህ ላይ መተማመን ተወኩል ነው። አላህ በእርሱ የሚተማመኑትን ይወዳል። በእርግጥ ከባድ ቢሆንም ሰዎች ሲጎዱሽ፣ መንገድ ሲዘጋ እንዲህ በይ፣ ሐስቢየላህ ወኒዕመል ወኪል፣ አላህ በቂ ነው። አራተኛ ሰላትን መጠበቅ ነው። ሰላት ከአላህ ጋር ያለን ቀጥተኛና ብቸኛ የሆነ ግንኙነት ነው። ሰላትን በሰዓቱ መስገድ ለአላህ ያለንን ቦታ ያሳያል። አላህን ከሁሉም ነገር ስናስቀድም፣ ይህ ደግሞ አላህ የሚወደው ነገር ነው። ሌላውና አምስተኛው ደግሞ መልካም ባህሪ ማሳየት ነው። ሙስሊም ሴት እውነተኛ ውበቷ አኽላቋ ነው። ለሰዎች ትህትና፣ ትዕግስት፣ ርህራሄ፣ ፍቅር ማሳየት ይህ አላህ በጣም ይወደዋል። ለአላህ ብሎ መዋደድ ትልቅ ምንዳ አለው። ስድስተኛ ቁርአንን መውደድ ነው። ቁርአን የአላህ ቃል ነው። የአላህን ቃል ስትወጂ አላህ ይወድሻል። በየቀኑ አንድ ገጽ እንኳን ቢሆን ማንበብ፣ ከማንበብም አልፎ ማስተንተን ልብን ያበራል። ሰባተኛና የመጨረሻው ደግሞ ሰዎችን መርዳት ማገዝ ነው። ቤተሰቦችን ማገልገል፣ ድሆችን መርዳት፣ ሰዎችን በፈገግታ መቀበል፣ ትንሽ እንኳን ቢሆን መልካም ሥራ በአላህ ዘንድ ትልቅ ምንዳ አለው። አላህ ከወደደሽ መላእክት ይወዱሻል፣ ሰዎች ዘንድም ተቀባይነትን ታገኛለሽ፣ ልብሽ ሰላም ያገኛል፣ ጀነትንም ታገኛለሽ። ይህ ደግሞ ይህች ዱንያ ልትሰጠን ከምትችለው ትልቅ ስጦታ ውስጥ የበለጠና ትልቁ ነው። በመጨረሻም አንድ ላይ ዱዓ እንበል። ያ አላህ እኛን የምትወዳቸው ባሮችህ አድርገን፣ ልባችንን አንጻ፣ ኃጢአታችንንም ማር፣ በቁርአንም ልባችንን አብራ፣ በሰላት ላይ ያዝናን፣ ለምህረትህም ሸፍነን፣ አንተን እንድንወድ አንተም ደግሞ እኛን እንድትወድ አድርገን። አሚን። ላይክ፣ ሼር፣ ሰብስክራይብ በማድረግ ሌሎች ሰዎች ጋር እንዲደርስ አድርጉ። ቤተሰቦቼ ላይክ በማድረግ ሰብስክራይብ በማድረግ ደግሞ እኔንም አበረታቱኝ። የምትፈልጉት ርዕስ እንዲሰራላችሁ ኮሜንት ላይ ጻፉልኝ። ሐሳብ አስተያየት ካላችሁም በኮሜንት ላይ አስቀምጡልኝ። መልካም ቀን ይሁንላችሁ።